like a Hellcat. ማንም ምንም አያመጣም ብለው የሚያስቡት ቄሮ ስላለ ነው። እዚህ ጋር ደግሞ ሁለተኛ ተያይዞ እንዲመልሱልኝ ፈልገው ቄሮን አቶ ጀዋር አቅም አሳጥተውታል ብለው የሚያስቡ ወገኖች አሉ። እኔ ከተወለድኩ ጀምሮ የልቤን ስናገር ብቻ ነው ትዝ የሚለኝ። ያደግኩት በጣም ጭቆና የነበረበት እንዲሁም ደግሞ ከፍተኛ የነጻነት ትግል ሲካሄድ የነበረበት ቦታ ነው። ከልጅነቴ የወረስኩት ጭቆናና የነጻነት ትግልን ነው። ወይ በነጻነት እታገላለሁ ወይ ሞታለሁ እንጂ ጭንቅላቴና ቀብሬ ምላሴና ስሬ ሎሌ ሆኜ መቀጠል አልፈልግም። እዚህ ሀገርም ስገባ ፈጣሪና ህዝቤን ተማምኜ ነው የመጣሁት። ህዝቡን ተማመናለሁ፣ 100% ተማመናለሁ። ፈጣሪን፣ ህዝብን። ከዚህ ውጪ እመፈራው ፈጣሪና ህዝብን ብቻ ነው። ወደ ትግል ስገባ መስዋዕትነት እንደሚኖር ችግር እንደሚኖር አውቄ ነው። ገና እኮ 10 አመት ምናምን ሲሆነኝ ነው ታጋይ የቀበርኩት ነው። አሁን ባለፈው ሰፈሬ ሲሄድ እላው ላይ የተከልነው ዋርካ ትልቅ ሆኖ አግኝቼዋለሁ። ወደ ትግል ስንገባ ለጭፈራ ወይም ለዳንስ አልገባንም። መስዋዕት አስፈላጊ ከሆነ አስፈላጊውን ሁሉ መስዋዕት ከፍለን ለውጥ ማምጣት አለብን። እድለኛ ነኝ። ብዙ ቦታ ሄጄ ተምሬያለሁ፣ ብዙ ዓለም አይቻለሁ። አንድም ቀን ግን ስለ ራሴ አስቤ አላውቅም። አንድም ቀን እያንዳንዷን ቅጽበታዊ ጊዜ አሜሪካ ሄጄ በሁለት ወር ውስጥ አሜሪካ ሲሄድ አንድ ሰው አላውቅም ነበር። የኛ ሀገር ሰው በሁለት ወር ውስጥ የወጣቶች ማህበር ነው ያደራጀሁት። ምክንያቱም ፈጣሪ ከዛ በጣም ጨለማ ከሆነ አካባቢ በጣም ርዛትና ጭቆና ከነበረበት አካባቢ ሲያወጣኝና አይቪ ሊግ ትምህርት ቤቶች እንድማር እድል ሲከፍትልኝ የሆነ ፐርፐዝ የሆነ ሚሽን ሰጥቶኛል ማለት ነው። ለዚህ ህዝብ እንዳሳልፍለት ነው። እኔ ገና ኤሌመንተሪ ትምህርት ቤት እያለሁ በጣም በህዝብ ውስጥ ይሄን ነበረ፣ ብዙ ነገር አዘጋጅ ነበረ። ሰው በጣም ተስፋ ነበረው በእኔ ላይ። አይ ዋንት ቱ ሄልፕ። ያንን ለማድረግ በማደርገው ነገር ላይ መስዋዕትነት ከመጣ ማንኛውም መስዋዕትነት ተገቢ ነው ብዬ ነው የማስበውና የቄሮን አቅም አዳክሟል የሚል ይሞክረው። የቄሮ እኮ ጀዋር አይደለም። ቄሮ ማለት ትግል የወለደ ጭቆናና ትግል የወለዱት ከትውልድ ሲሻገር የመጣ የነጻነት ትግልን የወረሰ በሚሊዮን የሚቆጠር ወጣት ነው። ተዳክሟል የሚል ሰው ሄዶ መሞከር ነው። ብዙ ጊዜ አሁን ከፊት ለፊት ያለን ሰዎች ብንታሰር ብንገደል ብንከዳ መናራችን ላይ ከኛ ጋር የነበሩ ሰዎች ከርተው ሎሌ ሆኑ አሉ። doesn't change anything። ዛሬ እኔ ከድቼ በልጽግና ብጫወት ትግሉ ይቀጥላል፣ ጭቆናው እስከቀጠለ ድረስ። ስለዚህ እኔ ቄሮ ተዳክሟል የሚለው አይ ቲንክ የተሳሳተ ይመስለኛል። የበለጠ ተጠናክሯል አሁን። ምክንያቱም ትግልን አይቶታል፣ ድልን አይቶታል፣ ድል ሲቀነበስም አይቶታል። ያ ብቻ አይደለም፣ ላለፉት 6 አመታት ስርዓትን እንዴት መታገል እንደሚችል በብልሃትና በስልት እንዴት መታገል እንደሚችል ከፍተኛ የሆነ ክህሎትን አዳብሯል። ስለዚህ ተዳክሟል የሚል ላዳክመው ብል ራሱ ላዳክመው አልችልም። ምክንያቱም እኔ አልፈጠርኩትም። እኔ እኮ አንድ ታላቅ ወንድማቸው ባለኝ እውቀት ስትራቴጂ ከምሰጥ ሰው ያለፈ አይደለሁም። ስለዚህ እንደዛ የሚያስቡት የቄሮን አደረጃጀትና አላማ በደንብ ስላልተረዱ ነው።